በኋላ አሁን በደንብ ቀብቻለሁ ፀጉሬ። እስቲ የመጀመሪያ ቪዲዮ ገብታችሁ እና አሁን ብዛቱ ርዝመቱ በጣም ተቆምሯል። ከዚህ በፊት እንደውም የመጀመሪያ ቪዲዮ ላይ ፀጉርሽን ቁረጭ ስትሉ ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የማሳያችሁ ይዤላችሁ የመጣሁት በጣም ቆንጆና የተስማማኝ እነዚህን ቅባቶች ቀላቅዬ መጠቀም ከጀመርኩ በኋላ በጣም ትልቅ ለውጥ አይቻለሁ ፀጉሬ ላይ። ለእናንተም ለእኔ የጠቀመኝን እናንተም ተጠቀሙበት ብዬ ይዤላችሁ መጥቻለሁ። አዲስ ናችሁ ለቤቴ ቤተሰቡ ነው። ቪዲዮ ላይክ በማድረግ ጀምሮ። እዚህ ጋር ምን አለኝ? ያው እነዚህ ቅባቶች አሉኝ። እዚህ ጋር ያው እንግዲህ እንደ ሁሉ ጊዜ ወይራ ዘይት አለኝ። ለእኔ የሚስማማኝ ባቲካ ነው። ባቲካ አለኝ፣ ኮኮናት አለኝ ማለት ነው። ያው አንድ ናቸው እነዚህ። ከፈለጋችሁ ይህንን መጠቀም ትችላላችሁ። አንደኛው ኦሪጂናል የሚባለው ከቦታ የመጣ ስለሆነ የምጠቀመው ይህንን ነው። ካገኛችሁ ይህንን ተጠቀሙ፣ ካላገኛችሁ ደግሞ ይህንን መጠቀም ትችላላችሁ። ስለዚህ እዚህ ጋር ጥቁር አዝሙድ፣ ስጋ መጥበሻ ወይ ደግሞ ሮዝመሪ፣ ቁርንፉድ በጣም ቆንጆ ነው። ለሚነቃቀል ፀጉራችን አሪፍ ነው። እዛ ላይ ደግሞ ፀጉርም ያሳድጋል ማለት ነው። ይሄ ደግሞ ለሽበትም ይከላከላል። ቆንጆ ነው። ፀጉር እንዳይነቃቀልና ቆንጆ ሆዝ እንዲኖረው ፀጉራችን ያደርግልናል። ጥቁር አዝሙድ ትንሽ ነው ያለኝ። ስጋ መጥበሻም እንደዛው ፀጉራችን እንዳይነቃቀል እና ለፀጉራችን እድገት በጣም ይጠቅመናል። እዚህ ጋር ደግሞ የሙዝ ልጣጭ አድርቄው ነው። የብርቱካን ልጣጭም ነበረኝ ግን እሱ አልቆብኛል። ግን ለሽታውም ቆንጆ ነው፣ ለፀጉራችን እንደዛ ለወዙ ማለት ነው። ግን አልቆብኛል። እነዚህን አንድ ላይ በዚህ በመቆጫው ሸከሽከውና እመጣለሁ። በማሽን መፍጨት እችላለሁ፣ ግን በማሽን ድቅቅ እንዲልብኝ አልፈለግኩም። በዚህ ሸክሽክ በጣም ቆንጆ ነው። እንደዚህ አይነት ቅባት መጠቀም ከጀመርኩኝ በእርግጥ ሌላ ጊዜ ዝንጅብልና ሬት እጨምራለሁ። አሁን እርጥበት ስላላቸው ወደ ሀገር ምዥ ስለሚሄድ ቅባት ዝንጅብልና የሬቱን ለብቻው ነው መስራት የፈለግኩት። እሱ ደግሞ ቀጣይ ቪዲዮ ላይ እሰራለሁ። እንደዚህ አድርጌዋለሁ። ሁሉንም ቅባቶችን ልጨማምር። ይኸውላችሁ ጥጄዋለሁ። ብረት ድስት ከስር ዋለው በእንፋሎቱ ብቻ እንዲበሳሰል ነው የምፈልገው እንጂ ዘይቱ እሳት እንዲነካው አልፈልግም። ከጠበስኩት አንደኛ ያራል። ዘይቱ ካረረ ጥቅሙ ምንድነው? ከሞተ በኋላ እንዲሁም የኮኮናቱን በደንብ ነው ጨመርኩበት። ያው ጨረስኩት ማለት ይቻላል። ሙሉ ነበር እና እሱም ቆንጆ ነው፣ ይስማማኛል። የሚስማማችሁ ነው ወቁ። ከለያችሁ በኋላ የሚስማማችሁ ሲጀመር እዚህ ጋር ጉዳት ያለው ነገር አለ ብዬ አላስብም። ቢሆንም ለእናንተ የማይስማማችሁ ነገር ሊኖር ይችላል። እመኑኝ ግን ይሄ ቅባት ሰርታችሁ ብትጠቀሙ በጣም ትጠቀማላችሁ። ሞክሩት፣ በጣም ቆንጆ ነው። ሮዝመሪም፣ ጥቁር አዝሙድም፣ የሙዝ ልጣጭ ታውቃላችሁ፣ በጣም ለፀጉር እድገት ለብዛቱ እና ዛላውን ያወፍረዋል ማለት ነው፣ ያፋፋዋል። እኔ ወደ 3 አመት ሊሆነኝ ነው የሙዝ ልጣጭ እንደዚህ አይነት ቅባቶች ሰርቼ መጠቀም ከጀመርኩኝ። በጣም ብዙ ለውጥ አይቻለሁ ፀጉሬ ላይ እና መጨረሻው ምን እንደሆነ አሳያችኋለሁ። ቀስ አድርጌ እተዋለሁ። እየመጣው ከስር ብረት ድስት ውስጥ ውሃ ካለቀ እየጨመርኩኝ ቢያንስ ለ1 ሰዓት እተዋለሁ። ስራዬን እየሰራው ማለት ነው። ምንም የሚያስቸኩል ነገር የለም። ቀጥታ አምጥቼ ዘይቴን ከመጠብስ እንደዚህ ቢሆን በጣም አሪፍ ነው። ይሄ ከለሩ ይሄ የምታዩት ከለሩ እስከሚቀይር ድረስ እተዋለሁ ማለት ነው። ያው ሰዎች ቅባቴ በዚህ መልኩ እየደረሰልኝ ነው። ቆንጆ እየሆነልኝ ነው። ወይኔ ሽታው ራሱ እንዴት ደስ እንደሚል የሚረብሽ ሽታ የለውም። እዛ ላይ ደግሞ እንደነገርኳችሁ በሰዓት አልተጠበሰም እና አልሞተም ማለት ነው። በእንፋሎት ነው። አሁን ትንሽ ቆይቼ ያጠፋበታለሁ። ሲቀሰቅስ ገልብጬ ስቀባ አሳያችኋለሁ። ቤተሰብ እንድትሆኑ በትህትና እጠይቃለሁ። ቤተሰብ ናችሁ፣ ቤተሰብ ነው። ወደ ሀገር ልገባ ነው። እግዚአብሔር ከረዳኝ ጥሩ ነገር ይዤላችሁ እመጣለሁ።
የፀጉርና አብሶ ደግሞ ኢትዮጵያ ብዙ ነገር አገኛለሁ። ከዚህ በበለጠ ጥሩ ጥሩ ነገር ይዤላችሁ እመጣለሁ ብዬ ተስፋ አደርጋለሁ። ቪዲዮ ላይክ በማድረግ ደግሞ እላችኋለሁ። እና እንደዚህ ሆኗል። ውሃም ሳይጨርስ አይቀርም ከስር ምንም እሳት ሳይነካው ማለት ይቻላል። በቃ በእንፋሎቱ ማለት ነው ሳይጎዳ እዚህ ውስጥ ያለ ነገሮች ንጥረ ነገሮችም ሳይጠፉ ቅባቱም ድብን ምርር ሳይል እንደዚህ በዚህ መልኩ ሰርታችሁ ተጠቀሙ። በጣም ውጤታማ ነው የምትሆኑት። እኔ በጣም ቆንጆ ውጤት ስላየሁበት ነው፣ በጣም ስለጠቀመኝ ነው። ቅባታችን በዚህ መልኩ አልቋል። እነዚህን ይዤ የሚሄዳቸው ነው ከኔ ጋር የሚሳፈሩ ኢትዮጵያ። ይህን ይመስላል። በጣም ቆንጆ ምርጥ ነው። የትንሽ መጨረሻ ስለሆነ የደፈረሰ ነገር አለው ይታያቸዋል አይደል? እስከ ነገ ደግሞ ይወርዳል ወይ እቃውን እቀይርለታለሁ። እነዚህ ግን በጣም በጣም ንጹህ የደፈረሰ ነገር የለውም። ይህ ደግሞ እስከሚሄድ ይበቃኛል። ይህንን እየተቀባው ፀጉሬ ላይ አሳያቸዋለሁ። ተቀብቼው ፀጉሬን ሰርቼ ተዋለሁ ማለት ነው። ግዴታ እናንተን ማሳየት አለብኝ ቆንጆ ነው ብዬ ለእናንተ የሰራሁትን ማለት ነው። ይሄ ደግሞ ያው ቅባታችን የሰራነው ቅባት አሁን የተቀባው አሳያቸዋለሁ ማለት ነው። ምን ይመስላል? ሽታው ራሱ የሚረብሽ ሽታ ራሱ የለውም። በጣም ቆንጆ ነው። በጣም እኔ 3 አመት በዚህ 3 አመት ውስጥ በዚህ ቅባት ብዙ ለውጥ አይቻለሁ። ትላንትና ፀጉሬን ታጥቤው እንግዲህ እንደ ሁሉ ጊዜ አድርጌ ነው ያሳደርኩት። ውስጡን አልቀባሁትም። ይሄ ዛላም ብቻ የባለፈ ጭቃ ቅባት ነው የተቀባሁት ማለት ነው። አሁን ውስጡን ተቀብቼ ፀጉሬን እሰራዋለሁ። በዚህ መልኩ ሰርታችሁ ተጠቀሙ። በጣም አሪፍ ነው። ሁሉም እዚህ ውስጥ ያለ ነገር ሁሉም ጠቃሚና ኬሚካል ያለ ነገር አይደለም። ቤት ውስጥ የምናገኘው ደግሞ በቀላሉ የሚገኙ ነገሮች ናቸው። ፀጉሬ እንደታጠብኩ ቆዳን አልቀባም እንዲነርስበት ስለምፈልግ አንድ ቀን አሳድሬ በማግስቱ እንደዚህ ቆዳውን ፀጉሬ ቀብቼ ከዛ ሰራዋለሁ ማለት ነው። እንደምቀባ ላሳያችሁ ነው። ተቀብቼ ደግሞ ፀጉሬ ላይ እንደምተወው አላሳያችሁ ፈልጌ ነው። ከዛ እንደዚህ ምን እንቀባውና መሳጅ ካደረኩት በኋላ ፀጉሬን ሰራዋለሁ ማለት ነው። ሀገሬ ልጆች ቤተሰብ ናቸው። ቤተሰቡ ነው። 20 ቀን ቀርቶኛል ኢትዮጵያ ልገባ። በሰላም ይበሉ። መልካም ምኞታችሁን ተመኙልኝ። እናንተም ደግሞ በሰላም ለሀገራችሁ ያብቃችሁ። ከሀገር ውጭ ያላችሁ በሰላም ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። እንግዲህ ያው ዞሮ መግቢያ ሀገራችን ይሄ ታጥቤ ፀጉሬ ላይ የምተወው ነው ማለት ነው። ታጥቤ ስጨርስ ስሰራ የምቀባው ቅባት ነው የሰራሁት ያሳየኋችሁ እና ቪዲዮ እንዳይረዝምብኝ እዚህ አድርጌ ለስራ ውስጥ እየሰራሁ በማል አሳያችኋለሁ። ዋላውን በደንብ ቀብቻለሁ ፀጉሬ። እስቲ የመጀመሪያ ቪዲዮ ገብታችሁ እና አሁን ይኸው ብዛቱ ርዝመቱ በጣም ጨምሯል። ከዚህ በፊት እንደውም የመጀመሪያ ቪዲዮ ላይ ፀጉርሽን ቁረጭ ስትሉ ነበር። አሁን ነው ይሄት ብዛቱን የተፀጉሬን ማለት ነው። እኔ የጠቀመኝን ነገር ብቻ ነው ለእናንተ ማሳየችሁ። መጀመሪያ በራሴ ላይ ሞክሬ ቆንጆ ነው አይደለም ሞክሬ ያልጠቀመኝና የጎዳኝ ነገሮች አሉ። እነሱን ማሳየትም አልፈልግም። ምን ይሰራል? ምንም ትምህርት አይሆንም። መንዛዛት ነው የሚሆነው ብዬ ወደ ኋላ አስቀርቻለሁ። የጠቀመኝን ቆንጆ የሆነውን ለእኔ የተስማማኝን ያው ሁሌም ደግሞ እንደምላችሁ ለእኔ የተስማማኝ ነገር ሁላ ለእናንተ ይስማማል ማለት አይደለም። የማይስማማችሁ ነገር መርጣችሁ የሚስማማችሁ ነገር ማወቁ ነው። ነገር ካወቃችሁ በኋላ የሚጎዳ ነገር የለውም። ይሄ በአጠቃላይ ለምግብም የምንጠቀማቸው ነገሮች ናቸው እና እዚህ ቅባት ውስጥ የጨመርኩት የሚስማማችሁን ቅባት ካወቃችሁ እንደዚህ ደባልቃችሁ
ሰርታችሁ ስትጠቀሙ ከሁሉም ጥቅም በአንዴ ታገኛላችሁ ማለት ነው። እንግዲህ ፀጉሬ ብዛቱ በፊት እንዲህ ያልነበረ ብዛቱ። ይህ ቅባት በጣም ለውጥ አለው ለፀጉሬ ማለት ነው። ሀገሬ ልጆች ይሁት እንግዲህ ብዛት ጨምሮልኛል። በጣም ብዛት እፈልግ ነበር የራሴ። ኢትዮጵያ ስገባ ደግሞ ቅቤ ሲቀባ የበለጠ ብዙ ነው የሚሆንልኝ እርግጠኛ ነኝ። አሁን ልስራ። በዚህ መንገድ ሰራው ፀጉሬን። ሹሩባን እንዳታማምሩ ችግር የለም። ፀጉሬ እንዳይሰባበርብኝ ቅባቴን ቅብት አድርጌ እንዲሰርቻለሁ። ምንም ነገር ትዕግስት ጊዜ ይፈልጋልና በትዕግስት ነው እንግዲህ የቅባት ባንዴ አይደለም፣ በትዕግስት 3 ዓመት ሆኖኛል መጠቀም ከጀመርኩ። እንደነገርኳችሁ በአንዴ የሚሆን ነገር የለም። አንዴ ሁለቴ መሞከራችሁ ሳይሆን ደጋግማችሁ ስትሞክሩት ቆንጆ ነው የሚሆነውና ውጤቱን እያያችሁ ትሄዳላችሁ ማለት ነው። ይህንንም ሰርቼ እመጣለሁ። አንድ ነው የሚቀረኝ። እንዴት ነኝ? ጎበዝ ፀጉር ሰሪ ነኝ። ለራሴ አላት ለምንም አይለው ፀጉሬ አይጎዳም። እዛ ላይ ደግሞ እንደዚህ አሰራር ፀጉሬ በጣም ነው የሚወደው ይመቻል ማለት ነው። ፀጉር ብርቅ ነው እንዴ? ይሄ ምልኮ አይጠፋምና ቀላል ብርቅ ነው። ስንት ነው የሚገዛ? እና በቃ ይሄንን ጨርሼ እመጣለሁ። ይመረደከ ስንት ሰዓት እንደወሰደብኝ የምታውቁ ማለት ነው። 1 ሰዓት ከግማሽ ብላችሁ ምን ትላላችሁ? እዚህ ቦታ ማለት ነው። ዛሬ ደግሞ ሙቀቱ ጨርሰውና መጨረሻ ላይ ሳያቸው ጨርስ ፀጉር ስሰራ ለልመቼም ራሴ ነኝ የምሰራውና ሁሌም ራሴ ያመኛል። ነው ትንሽ ቅባት አድርጉበት ነው ያው ቅባታችሁ እንግዲህ እንድታምኑ ነው። እሺ ፀጉሬን ታጥቤ ጨርሼ መጨረሻ ላይ የምቀባው ቅባት መሆኑን እንድታምኑ ነው። እና መቀባትም ስላለብኝ ነው። አለበለዚያ ራስ ምታት በጣም የሚያመኝ ፀጉሬ ራሴ ያመኛል ፀጉሬ ስሰራ። እንግዲህ የሰው እጅ ቢሆን ደግሞ አስቡት። በራሴ ሰርቼ እንዴት አመመኝ። ሙቀቱ ይመስለኛል። ስለተከታተላችሁ አመሰግናለሁ። የሀገሬ ልጆች በዚህ መልኩ ጨርሻለሁ። ዳርጋችሁ ተጠቀሙ። በሌላ ቪዲዮ እስከምንገናኝ ያላችሁበት ሰላም ሁኑልኝ።